የልዩ ዘመቻዎች እዝን መሰረታዊ ሂደት በሀገራዊ ለውጡና በተቋማዊ ሪፎርሙ እንዲሁም በክፍሉ አመራሮችና አባላት ከፍተኛ ጥረት የተገነባ ነው። በለውጡ ማግስት የልዩ ዘመቻዎች ኃይል በሚል ስያሜ ሶስቱንም ክፍሎች ይዞ ተደራጅቷል። ኋላ ላይም በሰሜን ውጊያ ራሱን አሳድጎ የኮማንዶና አየር ወለድ እዝ በሚል ስያሜ በ2014 ዓ.ም በኮምቦልቻ ከተማ በእዝ ደረጃ ተደራጀ። ሀገረ መንግስት በእግሩ እንዲቆም ማንም ሰው ሐሳቡን ያዋጣል፣ ገንዘቡን ይሰጣል፣
በእምነቱም በጸሎቱም ሌላውንም አስተዋጽኦ ያበረክታል። ወታደር ግን ሀገረ መንግስት እንዲጸና ልጅነቱን፣ ወጣትነቱን፣ እርጅናውንም ሕይወቱንም አሳልፎ ይሰጣል። የማይበገር ጽናት፣ የማይታጠፍ ማንነት በሚል መሪ ቃል የኢፌዴሪ መከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓልን አስመልክተን በዛሬው ዕለት በሞላሌ ከተማ ስቴዲየም በተዘጋጀው መድረክ በድምቀት ለማክበር ኢትዮጵያችን ትቅደም ብለን እንገስግስ። ኢትዮጵያን አሻግረን ለትውልድ እናውረስ። ኢትዮጵያን አሻግረን ለትውልድ እናውረስ።